አየ ሰይፍዬ ቴዲ ከስራ የጠፋ የሚከታተለኛል ስል በምክንያት ነው። የዚህ የሰፈር ልጅ አይመጥነው። ከማን እንጀምር ደግሞ በዚህ እንዳትጣሩ። በኢትዮጵያ ሂፕሆፕ ታሪክ ውስጥ እኔ አዳም ነኝ ብል ማካበድ አይሆንብኝም። ሂፕሆፕ በአማርኛ ሀገራችን ውስጥ ትክክለኛ ጀማሪ ማን ነው? ማን አወራ? ምን ተባልክ? ጠላ ቤት ያለ መሰለን የዛው ጠላ ቤት። በያላችሁበት ጥሩ ጊዜ ነው የምንመኘው። ሰይፉ በኢቢኤስ ሁላችሁም እንደምታውቁት በኢትዮጵያ ሂፕሆፕ ሙዚክ ውስጥ ያላቸውን አሻራ በጥልቀት ያሳርፉ የኢትዮጵያ ራፕ ንጉሥ ልጅ ሚካኤልና በሀገራችን ራፕን ወደ ሌላ ደረጃ ያሸጋገረው ቴዲዮ ሁለት ትላልቅ ስሞች በአንድ መድረክ ላይ ልጅ ሚካኤል እና ቴዲዮ እንኳን ደህና መጣችሁ። እንኳን ደህና ቆየን። ሰይፍሻ ለመሆኑ መተላለፊያ መንገዱ ላይ ያልተጋጫችሁ ወይስ በየተራ ነው የገባችሁ? ሰይፍዬ መንገዱን እኔ ስለጠረኩለት እሱ በሰላም እንዲመጣ አመቻችቼለት ነው የገባው። ሰይፍዬ መንገዱን ማንም ይክደደው ማንም፣ ዋናው ነገር መንገዱ ላይ የሚነዳው መኪና የትኛው ነው የሚለው ነው። እኔ በላምቦርጊኒ እየበረርኩ ስመጣ መንገዱ ላይ አላየሁት። እሺ አሁን ወደ ጨዋታችን እስቲ እንግባ። ከማን እንጀምር ደግሞ በዚህ እንዳትጣሩ። እስኪ ቴዲ እንዴት ነህ? እንኳን ደህና መጣ። ምን አዲስ ነገር አለ? ስራ እንዴት ነው? አመሰግናለሁ ሰይፉ። አሁን ሙሉ ለሙሉ ትኩረቴ አዲስ አልበም ላይ ነው። ግን ይሄኛው ስራ ሀገር ውስጥ ብቻ የሚቀር አይደለም፣ ኢንተርናሽናል ገበያውን ኢላማ ያደረገ ነው። ሰሞኑን ራሱ ዩኤስ ካሉ ትላልቅ ፕሮዲሰሮች ጋር በስልክ ስናወራ ነበር። እነ ዲጄ ካሊድ የኢትዮጵያ ቫይብ በጣም ለየት ይላል፣ ግዴታ አብረን መስራት አለብን ብለውኛል። ቀጣይ ሳምንት እስኪ አዳዲስ ነገሮች ይኖራሉ ከነሱ ጋርም። እንግዲህ ይሄ ነው ያለው ነገር ሰይፍዬ። ዋው ቴዲ በጣም ደስ ይላል። ያለበት ነገር በጣም ደስ የሚል ነው። ከነ ዲጄ ካሊድ ጋር ጥሩ ነገር እንጠብቃለን። ማይክ አንተስ ምን አዲስ ነገር አለ? ስራ እንዴት ነው? ሰይፉዬ እኔም ጋር አዲስ ነገሮች ሌላ ሌቭል ላይ ናቸው። አዲሱ አልበሜን ኒውዮርክና ለንደን ነው ማስተሪንግ እያሰራሁ ያለሁት። ከሁለት ሳምንት በፊት የድሬክ ማናጀር በግል ስልኬ ላይ ደውሎልኝ ነበር። ድሬክ የኔን የአማርኛ ራፕ ስታይል ሰምቶ በጣም አብዶበታል። ስለዚህ አዲሱ አልበሙ ላይ አንድ ቨርስ እንድሰራለት ጠይቆኛል። አሁን እሱን ሪከርድ እያደረኩ ነው። ከዛ ውጭ ዓለም አቀፍ ፌስቲቫሎች ላይ እንድሰራ ጥሪዎች እየመጡ ነው። እንግዲህ ዘንድሮ ኮቼላ መድረክ ላይ የኢትዮጵያን ባንዲራ አውለበልባለሁ ብዬ ተስፋ አደርጋለሁ። እንግዲህ ይሄን ያለው ሰይፍዬ በለው። አየ ሰይፍዬ ቴዲ ከስራ የጠፋ የሚከታተለኛል ስል በምክንያት ነው። እሱ ሲናገር ዝም ብዬ አሁን ልክ እኔ ሲጀምር መናገር ጀመረ። አየኸው አይደል? ባክን ወሬን አታውራ ባኪቴ። የራስህ ወሬን አታውራ ባ። አቦዝ አረ አንተው ዝም በል ባኪቴ። አረ እዛው ዝም በል። ኖ እንደሱ አይደለም። ቆይ አንድ ጊዜ ቴዲ ወሬን አታውራ። እዚህ ሰው መከታተል። አረ ዝም በል ባኪ፣ ዝም በል። ቦታ ምረጥ፣ ያለህበትን ቦታ። ማን አወራ? ምን ተባልክ? ጠላ ቤት ያለ መሰለህ? የዛው ጠላ ቤት፣ እሱም እዛው ጠላ ቤት እኔ ጋር አለ። ቆይ ማይክ ይኸውልህ እናንተ እንዴ እዚህ ስንት ሰው እየተከታተላችሁ እዚህ መድረክ ላይ ለስንት ሰው አርአያ የምትሆኑ ሞዴል የምትሆኑ ምንድን ነው እናንተ? የሀገር ጦርነት እኮ አደረጋችሁት። በሉ አሁን ወደ ጨዋታችን እንመለስ። እስኪ አሁን ደግሞ ትንሽ ወደኋላ እንመለስና ያው በብዙ መድረክ ላይ ተናግራችሁታል። እስኪ ስለ አጀማመራችሁ እናውራ። ቴዲ ሂፕሆፕ መቼም ለሀገራችን አዲስ የሆነ ስታይል ነበር። እንዴት ወደዚህ ሙዚቃ አይነት ውስጥ ልትገባ ቻልክ? እውነት ለመናገር አጀማመሬ ሰፈር ውስጥ ነው። ብዙ ጊዜ የውጭዎች ሙዚቃ ሰማ ነበር፣ እነ ቱፓክን እነ ቢአይጂን ሰማ ነበር። ግን ሳስበው የኛ የሰፈሩን የአዲስ አበባን የጎዳና ላይ ህይወት የልጆቹን ስታይልና ስሜት በአማርኛ በትክክል የሚገልጽ ሙዚቃ አልነበረም። ስለዚህ የራሴ መንገድ መፍጠር እንዳለብኝ አመንኩ። ራፕ ለኔ ዝም ብሎ ቃል ማቀናጀት ሳይሆን የትውልድ ድምፅ ነው። ገና በልጅነቴ ለመጀመሪያ ጊዜ ማይክ ሲይዝ ይሄ ነገር ውስጤ እንደተፈጠረ አውቄ ነበር እና አሁን እያየን ያለነውን ትውልድ ያነቃቃሁት እኔ ነኝ ብል ማጋነን አይሆንብኝም ሰይፍዬ። ትክክል ቴዲ፣ የብዙ ወጣቶች ድምፅ መሆን ችልሃል። ማይክ ደግሞ አንተስ ይህንን የራፕ የኢትዮጵያ ባህል ቀላቅለ ኢትዮ ሆፕ ይዘህ ስትመጣ እንዴት ነበር ነገሩ? ሰይፍዬ እኔ ገና ድሮ ነው የገባኝ ሂፕሆፕ ማለት የኛ የኢትዮጵያውያን ባህል ውስጥም አለ ብዬ ነው የማምነው። አባቶቻችን የሚያደርጉት ፉከራ፣ ሽለላና ቅኔ እኮ ኦሪጂናሉ የራፕ መሰረት ነው። እኔ ያደረኩት ምንድነው
የውጭውን ከባድ ቢት ከኛ ማንነትና ጠንካራ አባባል ጋር ማዋሃድ ነው። ከልጅነት የጀምሮ ግጥም ስጽፍ ዓላማ የውጮችን መምሰል ሳይሆን የራሳችን ኦሪጂናል ኢትዮ ሆፕ ፈጥሬ ዓለም የኛ ኮፒ እንዲያደርግ ነው። ሰይፍዬ እኔ ሙዚቃን አልመረጥኩም፣ ሙዚቃው እኔን ነው የመረጠው። በጣም አስገራሚ ነው። የሁለታችሁም ራዕይ ከልጅነት ጀምሮ ምን ያህል ሰፊ እንደነበር ያሳያል። እንግዲህ እስኪ እዚህ ጋር የብዙ አድናቂዎቻችሁን ጥያቄ ላንሳ። እናንተ በኢትዮጵያ ሂፕሆፕ ውስጥ ትልቅ ከዋክብት ናችሁ፣ ግን እስካሁን በማንኛውም ስራ ላይ አንድ ላይ ሰርታችሁ አታውቁም። ለምንድን ነው አብራችሁ የማትሰሩት? ወደፊትስ ኮላቦሬሽን የማድረግ ሀሳብ አላችሁ? አብሮ ስለመስራት አብረን አልሰራንም። ክፍለ ጊዜያችንም የተለያየ ስለሆነ ወደፊት የምንሰራ አይመስለኝም። የኔ ሌቭል አሁን ሀገር ውስጥ ካለ አርቲስት ጋር ኮላብ ለማድረግ አይመጣጠንም። ቅድም እንዳልኩህ እኔ አሁን ስቱዲዮ ውስጥ እየገቡ ያለሁት ከነ ዲጄ ካሊድ እና መላው ዓለም ከሚያውቋቸው ትልልቅ ፕሮዲሰሮች ጋር ነው። የኔ ኢነርጂና ስታንዳርድ ሊሸከም የሚችል ኢንተርናሽናል አርቲስት እንጂ የዚህ የሰፈር ልጅ አይመጥነውም። ማይክ በራሱ መንገድ ጥሩ ነው፣ ግን የኔ ትራክ ላይ ገብቶ ሊያነሳው የሚችል አቅም አለው ብዬ አላስብም። ሰይፊ ቴዲ ነገሩን ዘጋው እኮ። ማይክ አንተስ ምን ትላለህ? በዚህ ላይ ምንድን ነው ሀሳብህ? ኮላቦሬሽን እኮ እኩል ሚዛን ይፈልጋል ሰይፍዬ። ማይክራፎን ስታካፍል አንተ የምትረጨውን ፍም መምሰል የሚችል ለአንተ የሚመጣጠን ሰው ያስፈልጋል። እኔ አሁን ላይ ግሎባል ማርኬቱ ላይ ነው። የኔን ኢትዮ ሆፕ ቫይብ ሊጋራ የሚችለው ቢያንስ እንደነ ድሬክ ያለ አርቲስት ነው ሰይፍዬ። ለእኔ ወደ ኋላ ተመልሼ ሎካል ከሆኑ ልጆች ጋር ኮላብ መስራት ወደታች መውረድ ነው። ይቅርታ እንጂ ከቴዲ ጋር አንድ ስቱዲዮ ብንገባ የኔን ኢንተርናሽናል ስታንዳርድ ሊያወርደው ይችላል። ዋው! ይሄማ ከባድ የቃላት ጦርነት ነው። ሁለታችሁም ራሳችሁን ያስቀመጣችሁበት ኢንተርናሽናል ደረጃ አይናክ ይሆናል ማለት ነው። እንግዲህ ወደ ውጩ ሌቭል ላይ እንደደረሳችሁ ግልጽ ነው። ግን ወደ እኛ ሀገር ስንመለስ የህዝቡ ድጋፍ እንዴት ነው? ከሁለታችሁ ማን ነው ብዙ አድናቂ ያለው? ይሄ እኮ የሚጠየቅ አይደለም ዘይፍዬ፣ እውነታው ሜዳ ላይ ያለልህ። ከልጅ እስከ አዋቂ እኮ የኔን ስታይል ነው የሚከተለው። ማይክም የራሱ አድማጭ ይኖራል የሆነ ሰፈር። እኔ ግን አድናቂ ኢትዮጵያን ሙሉ ያካላል። የቁጥር ጨዋታ ከሆነ ዛሬ እሱን ማወዳደር ስድብ ነው። ጉድ ነው ዘንድሮ ይሄ ነገር። ቃለ ምልልስ ሳይሆን አውደ ውጊያ እየሆነ ነው። አይ ሰይፍዬ፣ ይሄም ጥያቄ የለውም። እንግዲህ እሱ ብዙ ነገር ሊል ይችላል። የኔ ፋኖች ግን ሀገር የሚኖሩ ናቸው። ትላልቅ ባለስልጣናት፣ ዓለም አቀፍ ድርጅቶች የሚመሩ ሁሉ ቢሮክራሲውን የሚያቀሉት የኔን ቢት እየሰሙ ነው። የኔ ፋኖች እያለ የሚቆጥራቸው ልጆች በሙሉ ማታ ማታ የኔን ፐርፎርማንስ ነው ዩቲዩብ ላይ የሚማሩት። እንግዲህ ወደ ትልቁና የሁል ጊዜ አከራካሪ ጥያቄ ልምጣ። ይህን ሁሉ ማዕበል የፈጠረው ሂፕሆፕ በአማርኛ ሀገራችን ውስጥ ትክክለኛ ጀማሪ ማን ነው? ማን ነው ይህን መንገድ የጠረገው የሚለው ነው። እስኪ ቴዲ ምን ትላለህ በዚህ ላይ? ይሄ እኮ ጥያቄ መሆን የለበትም። ዓለም ያወቀው ፀሐይ ሞቀው እውነት ነው። እኔ ሲጀምር እኮ ልጆች ሂፕሆፕን በቲቪ ብቻ ነበር የሚያዩት። አማርኛ ቋንቋ ራሱ ከቢት ጋር መሄድ እንደሚችል አስመሰከርኩት እኔ ነኝ። የሰፈሩንና የጎዳናውን ቋንቋ እኮ ወደ ስቱዲዮ አስገብቼ ሲዲ ያሳተፍኩት እኔ ነኝ። ዘይፍሻ በኢትዮጵያ ሂፕሆፕ ታሪክ ውስጥ እኔ አዳም ነኝ ብል ማካበድ አይሆንብኝም። ከእኔ በፊት የነበረው ዝምታ ነው። ሌሎቹ በሙሉ ማይክን ጨምሮ የኔን ድምፅ ኮፒ አዳምጠው ነው ራፕ የተማሩት። እንግዲህ አዳም ነኝ እያለ ነው ማይክ፣ ሰምተዋል። በዚህ ላይ ምን ትላለህ አንተስ ማይክ? እንግዲህ ይሄ ጥያቄ አዲስ ጥያቄ አይደለም። እኔም በተለያዩ መድረኮች ላይ መልስ ሰጥቼበታለሁ። ምናልባት ቴዲ መንገድ ላይ መጮህን ጀምሮ ሊሆን ይችላል። ግን መጮህና አርት ይለያያል። ራፕን ከሰፈር ሰብስቦ ሀገርኛ ልብስ አልብሶ ከባህላችን ጋር አዋህዱ ኢትዮ ሆፕ የሚል አዲስ ብራንድ ፈጥሮ ኢንዱስትሪውን ያደረገው ማን ነው? እኔ ነኝ። ቴዲ ምናልባት ጥሬ ቃላቶችን ደርድሮ ይሆናል። እኔ ግን የኢትዮጵያ ሂፕሆፕ መዝገበ ቃላትን የጻፍኩት። ሰይፍዬ፣ መጀመር እኮ ዝም ብሎ መዘመር አይደለም፣ ተቀባይ ያለው ካልቸር መፍጠር ነው። ሂፕሆፕ ኢትዮጵያ ውስጥ ልብሱን ቀይሮ ዘመናዊ የሆነው እኔ ስቱዲዮ ስገባ ነው። አንደኛው አዳም ነኝ ይላል፣ አንደኛው እኔ ነኝ ኢንዱስትሪ ያደረግኩት ይላል። ይሄ ለታሪክ አጥኚዎች የሚተው ከባድ ጉዳይ ነው። የትዳርና የፍቅር ህይወታችሁስ እንዴት ነው? ወደ ትዳር አላሰባችሁ ወይስ አሁን አላችሁበት? ቴዲ
እኔ አሁን ላለው ህይወቴ ፍቅርና ትዳር የሚባል ነገር ቦታ የለውም። ሙሉ በሙሉ ሲንግል ነኝ ማለት ይቀላል። ለምን መሰለ? ጊዜ የለኝም። ሙዚቃ የመጀመሪያ ሚስቴ ነው። ቀንና ማታ ስቱዲዮ ነኝ። ብዙም ጊዜ ለዚህ ቦታ አልሰጥም። ሰይፍዬ እንግዲህ እስካሁን ሲንግል ነኝ። እኔም ሲንግል ነኝ ሰይፉ። ግድ ነው። እኛ እኮ አሁን ፐብሊክ ፊንገር ብቻ ሳይሆን ግሎባል አይከን ነን ከሆሊውድ ሞዴሎች እና ትላልቅ ፋሽን ብራንድ አምባሳደሮች ጋር ነው እና ፎከስ ያደረግኩት ራዕዬ ላይ ነው እና አሁን ትዳርና ሪሌሽን ውስጥ ብገባ አዲሱን ኢምፓየር መገንባት ላይ መዘንጋት ይፈጥርብኛል። ዓለም አቀፍ ደረጃ ለማድረስ ኃላፊነት ስላለብኝ ራሴን ለስራ ነው የሰጠሁት እንጂ ለሌላ ነገር ራሴን አላስጨንቅም። እንግዲህ ክቡራትና ክቡራን ተመልካቾቻችን የዛሬው ምሽት ይህንን ይመስል ነበር። እንግዲህ እንዳያችሁት ነው ሂፕሆፕ በአማርኛን ማን ነው የጀመረ የሚለውን ዳኝነቱንና ፍርዱን ለእናንተ ለተከበራችሁ ተመልካቾቻችን ትችዋለሁ። አስተያየታችሁን ስጡን። በሚቀጥለው ፕሮግራማችን ላይ እስከምንገናኝ ሰላም ሁኑልኝ። ሰብስክራይብ አድርጉ፣ ቻናላችንን ቤተሰብ ይሁኑ።